የኢትዮጵያ የጦር ጀት በመቀሌ ሰማይ በሱዳን በኩል የቀረበው የጥቃት ክስ እና በዓለም አቀፍ ደረጃ ተጋጋለው የኢራን አሜሪካ ግጭት በዛሬው ዕለት በትግራይ ክልል የተከናወኑ የሹመት እርምጃዎች ቀጣይ ምዕራፍ ምን ሊሆን ይችላሉ? ዲሲ ሚዲያ የሰዓቱ ዜና አሁን ተጀምሯል። ሰላም ጤና ይስጥልን ውድና የተከበራችሁ የዲሲ ሚዲያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ትክክለኛውን መረጃ ምንጭ ማግኘት ትችላላችሁ። አሁን ቀጥታ ወደ መረጃዎቹ። ትግራይ ክልል ፖለቲካዊ ውሳኔዎችና የሹመት እርምጃ ለስድስት ዓመታት ተቋርጦ የነበረውና በህወሓት የተደራጀው የትግራይ ክልል ምክር ቤት ዛሬ ባካሄደው ስብሰባ ወሳኝ ውሳኔዎችን አስተላልፏል። ምክር ቤቱ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ወሮ ኪሮስ ሀጎስን አፈጉባኤ እንዲሁም ወሮ ምህረት በርሄን ምክትል አፈጉባኤ አድርጎ መምረጡን በይፋ አስታውቋል። በዕለቱ ምክር ቤቱ የፕሪቶሪያውን ስምምነት አፈጻጸምን በጥልቀት መገምገሙንና ቀጣይ የስራ አቅጣጫዎችን ማጽደቁን ገልጿል። ሆኖም በክልሉ ያለውን የጊዜያዊ አስተዳደር አሰራር በተመለከተ ያለው ጉዳይ እጅግ አሳሳቢ ሆኗል። በሌላ ዜና የትግራይ ክልል አደገኛ የለውጥ ምዕራፍና የሌተናንት ጄኔራል ታደሰ ወረደ ማስጠንቀቂያ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ክልሉ በታሪካዊና አደገኛ የለውጥ ምዕራፍ ላይ እንደሚገኝ አስጠንቅቀዋል። ፕሬዝዳንቱ ክልሉ በሰላምና በጦርነት አፋፍ ላይ በመሆኑ በግልጽ አስቀምጠዋል። ለዚህም የችግሩ መባባስ ዋና ምክንያት የአመራሩ እኔ ያልኩት ብቻ የሚል ጠባብ አስተሳሰብ መሆኑን ጠቁመዋል። ችግሩን ለመፍታት ሁሉን አሳታፊ የሆነ የጋራ መግባባት፣ የተለየ ሀሳብ ማክበር እንደሚያስፈልግ ያሳሰቡት ፕሬዝዳንት ህዝቡ በተለይም ወጣቶችና እናቶች የተሳሳተውን አመራር አካሄድ በመገንዘብ ለለውጥ እንዲረባረቡ ጥሪ አቅርበዋል። ሌተናንት ጄኔራል ታደሰ ኃይልን መጠቀምና የተለየ ሀሳብን ማፈን ክልሉን ለሌላ ዙር ውድቀት እንደሚዳርግ በጥብቅ አስጠንቅቀዋል። በሌላ ዜና ደግሞ በመቀሌ ከተማ እየተከሰቱ ያሉ ወቅታዊ ሁኔታዎች። የጦር ጀት እንቅስቃሴ። ከፕሪቶሪያው የሰላም ስምምነት በኋላ ለመጀመሪያ ጊዜ የኢትዮጵያ የጦር ጀት በመቀሌ ሰማይ ላይ ታይቷል። ይህም በክልሉ ከፍተኛ መነጋገሪያ ሆኗል። የባንክ ሂሳቦች እገዳ ከመንግስት በይፋ ባይገለጽም ጊዜያዊ አስተዳደሩ የባንክ ሂሳቦች መታገዳቸው እየተነገረ ይገኛል። መቀሌ ፍንዳታ። ትናንት ምሽት በመቀሌ ከተማ ፍንዳታ አጋጥሞ ነበር። እንደ ድል ሆኖ የደረሰ የሰው ሆነ የንብረት ጉዳት የለም ተብሏል። ቀጣዩ ጊዜ በትግራይ ምን ሊከሰት ይችላል የሚለው ጉዳይ ለህዝቡ እጅግ አሳሳቢ ሆኗል። የሱዳን መንግስት በኢትዮጵያና በኤምሬቶች ላይ የከፈተው የዲፕሎማሲ ክስ። የሱዳን መንግስት በካርቱም አውሮፕላን ማረፊያ ላይ በድሮን የተፈጸመውን ጥቃት ተከትሎ ኢትዮጵያና የተባበሩት አረብ ኤምሬቶች በጥቃቱ ቀጥተኛ ተሳትፎ እንዳላቸው በይፋ አስገንዝበዋል። የሱዳን የውጭ ጉዳይ ሚኒስትርና የጦር ኃይል ባለስልጣናት በጋራ በሰጡት መግለጫ ጥቃቱን የፈጸሙት የኤምሬትስ ድሮኖች የኢትዮጵያን ከባህር ዳር ካነስተው እንደሆነ የሚያሳይ መረጃም ይገልጻሉ። በእጃቸው እንደሚገኝ አስታውቀዋል። ባለስልጣናቱ አክለውም በቀጣይ የሀገሪቱ ሉዓላዊነትን ለማስከበር ሲባል በራሳቸው ጊዜና ቦታ አጸፋዊ የመልስ ምት የመስጠት መብታቸው የተጠበቀ መሆኑን በማያሻማ ሁኔታ አስጠንቅቀዋል። በአሜሪካና በኢራን መካከል የተቀሰቀሰ ወታደራዊ ግጭት። በሆርሙዝ የባህር ወሽመጥ በአሜሪካና በኢራን መካከል ከፍተኛ ወታደራዊ ግጭት ተቀስቅሷል። ኢራን የንግድ መርከቦችን ለመጉዳትና የጥብቅ እንቅስቃሴ ለማደናቀፍ ሙከራ ማድረጓን ተከትሎ ነው ግጭቱ የተከሰተው። የአሜሪካ መከላከያ ሚኒስቴር መረጃ እንደሚያመለክተው ግጭቱ ሲከሰት አሜሪካ 7 የኢራን የጦር ጀልባዎችን አስጥማለች። የተተኮሱ ሚሳይሎችና ድሮኖችን አክሽፋለች። የሁለቱ ሀገራት የተኩስ አቁም ስምምነት መፍረሱን ተከትሎ ፕሬዝዳንት ትራምፕ የኢራን የሰላም ጥያቄ ውድቅ ማድረጋቸው አስታውቀዋል። ኢራን በበኩሏ በአካባቢው መገኘቷን እንደምትቀጥልና አጸፋዊ እርምጃ እንደምትወስድ በማስጠንቀቅ ቀጠናው ውጥረቱን በከፍተኛ ሁኔታ እንዲባባስ አድርጓል። የተከበራችሁ የዲሲ ሚዲያ ተከታታዮች እስካሁን ስትከታተሉት የነበረው የሰዓቱ ዜና ይህን ይመስል ነበረ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ተደራሽነቱን በማስፋት ትክክለኛ መረጃ ማግኘት ትችላላችሁ። ዲሲ ሚዲያ የህዝብ ድምጽ።